40 መዓልት 40 ሌሊት ሲፈጸም የጾሙ ቀን ሱባኤው ሲያልቅ ወደ ምድረ እስራኤል ከገዳም ወደ ዓለም ተመልሶ ትምህርቱን ታምራቱን ጀመረ። ከገዳም በተመለሰ በሦስተኛው ቀን የገሊላ ዕጣ ክፍል በምትሆን ሀገር ሰርግ ተደረገ ይላል ቅዱስ ዮሐንስ የታሪኩ የዚህ ታሪክ ዘጋቢ። ወአመሳልስት ዕለት ከብካብ ኮነ በቃና ዘገሊላ መድኃኔ ዓለም ኢየሱስ ክርስቶስ ከገዳመ ቆሮንቶስ በተመለሰ በሦስተኛው ቀን የገሊላ ዕጣ ክፍል በምትሆን ሀገር ሰርግ ተደረገ። ወደዚያ ሰርግም መድኃኔ ዓለም ኢየሱስ ክርስቶስ ተጠርቶ ነበር። እርሱ ብቻ አይደለም፣ እናቱም ተጠርታ ነበር። እንደ ሰውኛው ከአብርሃም ዘር ከዳዊት ወገን የተወለደ ነውና በዝምድና ሥርዓት ተጠርተዋል። በደግ ሰው ልማድም እናቱም ደቀ መዛሙርቱ ተማሪዎችም አብረው ተጠርተዋል። በዚህ ሰርግ ታድመው እያለ ሙሽራው ዶኪማስ ነው። ታላቅ ሰርግ ተደርጎ አሳላፊዎቹ የተሰጣቸውን አገልግሎት ተልእኮ ሲያፋጥኑ በመካከል የወይን ጠጅ አለቀባቸው ይላል ታሪኩ። ጸሎት የምትጸልዩ አሁንም ደግሜ እላለሁ እንዳለ ቅዱስ ጳውሎስ፣ ሁልጊዜም ደግሜ እላለሁ፣ አሁን በትምህርት ሰዓት አትጸልዩ፣ አትጎዱበትም፣ ግድ የለም። በአቡነ ዘበሰማያት አስራችሁ ትቆዩና በኋላ እግዚአብሔር ጊዜውን ከባረከልን በሌላ የምናጠፋውን ጊዜ ለጸሎት እንሰጠዋለን፣ ግድ የለም። በዚህ ጊዜ በሰርጉ መካከል ታዳሚው ታድሞ ድግሱ ተጀምሮ አሳላፊዎቹ ሙዚዎቹ ወዲያ ወዲህ ሲሉ በመካከል የወይን ጠጅ አለቀባቸውና ለሙሽሪትና ለሙሽራው ዘመዶችም ኀፍረት መጣባቸው። ብዙ ሰው ጠርቶ በመካከል ላይ ችግር ሲፈጠር ፈክቶ ደስ ብሎት የነበረው ፊት ሐዘን ሲሰማ ፊት ይጠቁራል፣ ሰውነት ይለወጣል፣ ፀጉር ይሰቀጥጣል። በዚህ ልክ ኀፍረት ሲሰማቸው እመቤታችን ግን ይህ ሁሉ ሳይከሰት ለሙሉ ታዳሚ የወይኑ ጠጁ ማለቅ ሳይታወቅ በተሰጣት ጸጋ የወይን ጠጁን ማለቅ ታውቅ ነበርና ወደ ልጇ ወደ ወዳጇ ጠጋ ብላ የወይን ጠጅ እኮ የላቸውም አለችው ይላል። በዚህ ጊዜ መድኃኔ ዓለም ኢየሱስ ክርስቶስ እንዲህ ብሎ መለሰ፣ አንቺ ሴት ከአንቺ ምን አለኝ? አንቺ አድርግላቸው ብለሽን የማላደርግላቸው ከአንቺ ጋር ምን አይነት ጠብ፣ ምን አይነት ክርክር፣ ምን አይነት ነገር አለኝ? በዚያውስ ላይ ወደዚህ ዓለም መውረዴ ከአንቺ መወለዴ አንቺ እናቴ ለምእመናን አድርግላቸው ያልሽኝን ነገር ላላደርግላቸው ነውን? አንቺ ፈጽምላቸው ያልሽኝን ነገር ላልፈጽምላቸው ከአንቺ ተወልጃለሁን? ብሎ መለሰላትና ይህንን ምላሹን ስትሰማ እንዲህ አለች። የዓለም ጥያቄ አቅራቢ ድንግል ኩሎ ዘአዘዘክሙ ግበሩ፣ እንግዲህ ያዘዛችሁን ሁሉ አድርጉ አለቻቸው። በዚህ ጊዜ መድኃኔ ዓለም ክርስቶስ እንዲህ ብሎ አዘዘ፣ እነዚህን ጋኖች ውሃ ምሏቸው፣ እስከ አፋቸው እስከ ከንፈራቸው ድረስ ሞልቶ እስኪፈስ ድረስ ውሃ ምሏቸው አላቸው። እነዚያ ታዛዦችም ሚዜዎቹ በጊዜው እግዚአብሔር ያዘዛቸውን ትእዛዝ ፈጸሙ። በዚያ ቅጽበት በመለኮታዊ ጥበብ በዚያ ሰዓት በምን ሰዓት እንደለወጠው ሳይታወቅ ውሃውን መልተው እንደጨረሱ እግዚአብሔር ያንን ውሃ የወይን ጠጅ አደረገው። ከዚህ በኋላ ቀርታችሁ
ለሊቀ መርፋቁ ስጡት፣ ለአሳዳሪው ስጡት አላቸው። ለምንድን ነው? ሌላው ሲጠጣ የቆየ ሕዝብ ነውና መጠጥ የበዛበት ሕዝብ የወይን ጠጅ ቃና አያውቅምና፣ አሳዳሪው ግን ራሱን ጠብቆ ሕዝቡን እያስተናገደ ስለነበር የታደመውን ሰው አስቀድማችሁ ለአሳዳሪው ስጡት አለ። የወይን ጠጁን ቃና የሚያውቀው ያልሰከረው ሰው ነው ብሎ ነው። አስቀድመው ሰጡት። ወጢሞ አንከረ ሊቀ መርፋቅ በረከተ ዘአምላክ ገብረ። መድኃኔ ዓለም ኢየሱስ ክርስቶስ ያደረገውን ታምራት አይቶ የለወጠውን ውሃ የወይን ጠጅ ሆኖለት ቀምሶ ጣዕሙን አደነቀ፣ ታምራቱንም አደነቀና ይህንን የመሰለ የወይን ጠጅ ወዴት አቆየኸው አለው። ሰው ለልማዱ መጀመሪያ መልካሙን የሚያሰክረውን የወይን ጠጅ አጠጥቶ ሰው ጠጥቶ ከረካ በኋላ የጠላውን የጠጁን ቃና ስለማይለየው ተራውን መናኛውን ይሰጣል። አንተ ግን መጀመሪያ ተራውን መናኛውን ስንጠጣ ቆይተን ይህን የመሰለ የወይን ጠጅ ወዴት አቆየኸው ብሎ ጠየቀው። ከዚህ በኋላ ሁሉ ታዳሚዎቹ ጠጡና የእግዚአብሔርን ገቢረ ተአምራት አደነቁ። ሰርጉም ያለምንም ኀፍረት የታደመው ሰውም ሁሉ ጠጥቶ ረክቶ፣ ሙሽሮቹም የሙሽሪትና የሙሽራው ዘመዶቹም ኀፍረት ሳይሰማቸው በእመቤታችን ምልጃ ኀፍረታቸው ወደ በጎ ነገር ማጣታቸው ወደ ማግኘት ተለውጦላቸው ሰርጉ ተፈጸመ።